ታዲያ ፈተና ውስጥ ካለ ምንድነው ከኛ የሚጠበቀው ወገኖች? እያንዳንዱ ቀን ልክ እንደሚገለጥ ደብተር የራሱን መከራ የራሱን ፈተና ሲያመጣ እያየን ነው። ታዲያ ምንድነው ማድረግ ያለብን? ከኛ የሚጠበቀው ምንድነው የሚለውን ለማየት እንሞክር። የመጀመሪያው ፈተና ሲመጣ መታገስ ያስፈልጋል ወገኖች። ዛሬ ብዙ ሰው መታገስ አቅቶታል። ልክ እንደ ቡግንጅ ቁስል አትንኩኝ የሚል ሰው በዝቷል ወገኖች። በትዕግስት ግን ብዙ ነገሮች ይስተካከላሉ። ትዕግስት ማለት እያረሩ ድብን እያሉ መሳቅ አይደለም። ትዕግስት ማለት ቶሎ አለመቆጣትም አይደለም። ትዕግስት ማለት እግዚአብሔርን በማዳኑ መጠበቅ ነው። እግዚአብሔርን በኃይሉ እግዚአብሔርን በችሎታው መጠበቅ ነው ወገኖች። ትዕግስት ማለት ለአንዳንዱ ጸጋ የሚመስለውም አለ። ጸጋ አይደለም ትዕግስት። ምክንያቱም ጸጋ አንዱ ያለው ሌላው የሌለው